ብያችሁ ነበር። እንግዲህ ወደ ዋናው ፖይንት ስገባ እንግዲህ ባይናንስ ለኛ ለኢትዮጵያን ወጣቶች ከሚሰጣቸው እድሎች ውስጥ ባይናንስ አካዳሚ በመጀመሪያ ደረጃ አስቀምጬላችኋለሁ ማለት ነው። እንግዲህ ባይናንስ አካዳሚ ምንድነው? የተለያዩ የብሎክቼን እና የክሪፕቶ ኮርሶችን በነፃ ነው የሚሰጣችሁ። ሰርቲፊኬት ይሰጣችኋል፣ በነፃ ነው፣ ምንም አይነት ክፍያ አይጠይቃችሁም። ኢቭን ራሱ ላይክ ስለተማራችሁ ብቻ ባይናንስ የተለያዩ ቶክኖችን በሪዋርድ መልኩ ይሰጣችኋል። ይህን እድል ቼክ ለማድረግ ሞክሩ። ገብታችሁ የባይናንስ አፕሊኬሽኑ ላይ ባይናንስ አካዳሚ የሚል ሴክሽን አለ። እዛ ገብታችሁ ቼክ ለማድረግ ሞክሩ። የሚገርም እንትን ነው። የክሪፕቶ ኮርሶችን ከቤዚክ እስከ አድቫንስድ ሌቭል አላቸው። ብሎክቼን እንደዚሁ ኮርሶች አላቸው። ቼክ አድርጉት። ከዛ በሁለተኛ ደግሞ ባይናንስ ኤንጅልስ የሚባል ፕሮግራም አላቸው። ቅድም እንዳልኳችሁ ይሄን ኢቨንት ያዘጋጁት በባይናንስ ኤንጅልስ አማካኝነት ነው። ይሄ ኢቨንት የተዘጋጀው ባይናንስ ኤንጅልስ ላይክ የባይናንስን ኮሚኒቲን በተለያዩ ሀገራቶች በማሳደግ ላይክ ቮለንተር የሚያደርጉ ሰዎች ናቸው። ነገር ግን ቮለንተር ያደርጋሉ፣ ቋሚ ተቀጣሪ አይደሉም። ግን እየታየ እንቅስቃሴያቸው እየታየ አሪፍ የስራ እድል ይመቻችላቸዋል። የተለያዩ ኦፖርቹኒቲዎች፣ የትምህርት ኦፖርቹኒቲዎች፣ ብዙ ነገሮች ኦፖርቹኒቲ አሉ። እዚህ እንትን ላይ ማንኛውም ሰው ላይ ክሪፕቶና ዌብ3 ላይ ፍላጎት ያለው ኢንተረስትድ የሆነ ሰው እዚህ የባይናንስ ኤንጅል ፕሮግራም ላይ መሳተፍ ይችላል። ሶ ያው እኔም እዚህ እንትን ለመሳተፍ አፕላይ አድርጋለሁ። ሊንኩን ልከውልን ነበር፣ እዛው ፕሮግራሙ ላይ ልከውልን ነበር። አፕላይ ለማድረግ ሞክሬያለሁ። ሶ የባይናንስ ኤንጅል ላይም እናንተም ኢንተረስትድ ከሆናችሁ ሶ መሳተፍ ትችላላችሁ። ቼክ አድርጉት። ከዛ የዌብ3 ስራ እድሎችም እንዳሉት እንትን ብለናል። ከክሪፕቶ ትሬዲንግ ባለፈ ዌብ3 ስራ እድሎችም እንዳሉ እዛ ኢቨንት ላይ ለማየት